ሰላም ጤና ይስጥልኝ። ሚዛናዊ እይታ ነው። በዛሬው ፕሮግራማችን በሀገራችን ኢትዮጵያ እጅግ አሳሳቢ ወደ ሆነውና ብዙዎችን ወደማይፈለግ መስዋዕትነት እየገፋ ያለው በአማራ ክልል ስላለው ወቅታዊ ሁኔታ እንነጋገራለን። በፌዴራል መንግስቱና በፋኖ ታጣቂዎች መካከል ያለው አለመስማማት ወዴት እያመራ ነው? ይህ ጦርነት በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ምን አይነት ጠባሳ ጥሏል? ዛሬ ሁለቱም ወገኖች አቋምና ለሰላም ያለው እድል በጥልቀት እንመረምራለን። የግጭቱ መነሻና መባባስ። ግጭቱ በይፋ የተቀሰቀሰው መንግስት የክልል ልዩ ኃይሎችን መልሶ የማደራጀት ውሳኔ ካሳለፈ በኋላ እንደሆነ ይታወሳል። ፋኖ ይህንን ውሳኔ የአማራ ህዝብ የመከላከል አቅም ማዳከም ነው ሲል ተቃውሞታል። በአንጻሩ መንግስት አንድ ጠንካራ ብሔራዊ ሰራዊትን ለመገንባትና ህገ መንግስታዊ ስርዓቱን ለማስከበር የግድ ነው የሚል አቋም ይዟል። ነገር ግን አለመግባባቱ ከዚያም በላይ ጥልቀት አለው። ፋኖ ከሰሜኑ ጦርነት በኋላ የአማራ ህዝብ የህልውና ስጋት አልተቀረፈም በሚል ስጋቱን ሲገልጽ ቆይቷል። በተለይ የማንነትና የድንበር ጥያቄዎች እንዲሁም በአጎራባሽ ክልሎች የሚኖሩ የአማራ ተወላጆች ደህንነት ጉዳይ ለፋኖ መጠናከር ዋና ምክንያቶች ሆነዋል። መንግስት በበኩሉ ፋኖ ህገ ወጥና ሰላምን የሚረብሽ በማለት በኃይል ለመቆጣጠር ሙከራ ማድረጉ ግጭቱን ወደ ከፋ ደረጃ አድርሶታል። የወቅቱ ሁኔታና የጦርነቱ ዋጋ። ባለፉት ወራት በአማራ ክልል የተለያዩ ከተሞችና የገጠር አካባቢዎች ከባድ ውጊያዎች ተካሂደዋል። ይህም በሰው ህይወት፣ በንብረት እና በመሰረተ ልማት ላይ ከፍተኛ ውድመትን አስከትሏል። ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም። የንግድ እንቅስቃሴዎች ተስተጓጉለዋል። የግብርና ምርታማነትም ቀንሷል። የሰብአዊ መብት ተሟጋቾች በሁሉም ወገኖች ላይ የተለያዩ ሪፖርቶችን ሲያወጡ ቆይተዋል። የመንግስት ኃይሎች በሰላማዊ ሰዎች ላይ ጥቃት አድርሷል የሚሉ ክሶችም ሲሰሙ፣ በፋኖ በኩልም የመንግስት ሰራተኞችና መዋቅሮችን ማጥቃት የሚል ክሶች ይነሳሉ። እዚህ ጋር ሚዛናዊ እይታ የሚያሳየን ጦርነቱ ምንም አይነት ወገን ቢሆን አሸናፊ የማይወጣበትና የንጹሃን ህዝብን ስቃይ የሚያረዝም መሆኑ ነው። የሰላም ጥሪዎችና የድርድር እድሎች። መንግስት በተደጋጋሚ ለሰላም በራችን ክፍት ነው ቢልም በፋኖ በኩል ግን ታስሮ ያሉ አመራሮች ይፈቱ፣ ጦርነቱም ይቁም እና ገለልተኛ ድርድር ይደረግ የሚል ቅድመ ሁኔታዎችን ያነሳሉ። የሃይማኖት አባቶችና የሀገር ሽማግሌዎች የሰላም ጥረት ቢያደርጉም እስካሁን የታየ ተጨባጭ ለውጥ የለም። ይህ ግጭት በኢትዮጵያ አንድነትና መረጋጋት ላይ ያለው ተጽዕኖ ከፍተኛ ነው። የምስራቅ አፍሪካ ጂኦፖለቲካ ውጥረት ውስጥ ባለበት በዚህ ወቅት የሀገር ውስጥ ሰላም አለመኖሩ ለውጭ ጣልቃ ገብነት በር ሊከፍት ይችላል። ስለዚህም ብቸኛው አማራጭ በጠረጴዛ ዙሪያ መቀመጥና የፖለቲካ ጥያቄዎችን በፖለቲካዊ መንገድ መፍታት ብቻ ነው። በአጠቃላይ በአማራ ክልል ያለው አለመስማማት በኃይል ብቻ የሚፈታ ሳይሆን ጥልቅ የሆነ ታሪካዊና ፖለቲካዊ ቅሬታዎችን መፍታት ይጠይቃል። ህዝቡ የሚፈልገው ሰላም፣ ልማትና እኩልነት ነው። መንግስትም ሆነ ፋኖ የህዝብን ድምፅ ሰምተው ወደ ሰላም መንገድ ይመጣሉ የሚል የብዙዎች ተስፋ ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ለዘላቂ ሰላም ምን መደረግ አለበት ብላችሁ ታስባላችሁ? ሀሳባችሁን በኮሜንት አጋሩን። ፕሮግራሙን ከወደዳችሁት ላይክ እና ሼር በማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩ።